ሰላም እንዴት ናችሁ? ግራንድ ኤሌክትሮኒክሶች ነን። ዛሬ ደግሞ አያት አካባቢ አዲስ መኖሪያ ቤት ውስጥ ነው የምንገኘው። የዚህ መኖሪያ ቤት ባለቤት ከኛ እቃዎችን የቤት እቃዎችን ገዝታለች። የተለያዩ የቤት እቃዎችን በጣም አሪፍ የሚባለውን ብራቪያ 65 ኢንች ቲቪያችን ገዝተዋለች። ዌቦስ ነው፣ አሪፍ የሚባል ፍሬምለስ ነው። እዚህ ጋር ደግሞ ኢኮ አለ 60 በ60 ሙሉ ጥቁር የሆነ ስቶቭ አለ። በጣም አሪፍ የሚባል ነው። ኢኮም በጣም የሚታወቅ ነው፣ አሪፍ ነው። ደንበኞቻችን የመሰከሩላቸው እቃዎች ናቸው። እዚህ ጋር ደግሞ ዋሽንግ ማሽን 12 ኪሎ ግራሙ ፍሮንት ሎድ ዋሽንግ ማሽን አለ። በተጨማሪ ደግሞ እዚህ ጋር በኦርቢት 600 ሞዴሉ አሪፍ የሚባሉ 600 ሊትሩ ፍሪጅ አለ። ፋን ሲስተም ናቸው፣ የኦርቢት ምርት ናቸው ሁለቱ። እና እነዚህን እቃዎች ዴሊቨሪ አድርገንላት ሙሉ ገጥመን ሁሉ ነገር አስተካክለን እናስረክባታለን። ከዛ በኋላ ደግሞ የሷን ሪአክሽን ተመልሼ ይዤላችሁ እመጣለሁ። ከተሮስ እንጀምር። እሺ እንግዲህ አሁን ቲቪያችንንም ሰቅለን ጨርሰናል። ቲቪያችንን አብረታኑ ጨርሰናል፣ አስተካክለናል፣ ማውንት አድርገናል። እዚች ጋር አሁን እነዚህን የተለያዩ አፕሊኬሽኖችን በቀላሉ ሪሞታችን ላይ ማግኘት እንችላለን። ሪሞታችን ማጂክ ሪሞት ነው። እዚህ ጋር አፕሊኬሽኖች አሉ። እዚህ ጋር ከዋይፋይ ጋር አገናኝተን በቀላሉ አፕሊኬሽኖቻችንን መጠቀም እንችላለን። በጣም አሪፍ የሚባል ሁሉንም ነገር ያሟላ ቴሌቪዥን ነው ማለት ነው። እዚህ ጋር በተለያዩ አይነት ዲቫይሶች ከተለያዩ አይነት ኮኔክሽኖች ጋር በተለያየ አማራጭ መጠቀም እንችላለን። ፍሬሙን እንደምታዩት ነው። ፍሬምለስ ናቸው፣ በጣም ስሊም ናቸው እና እዚህ ጋር ሙሉ እቃ ሲገባበት በጣም የበለጠ ደግሞ ውበት ይኖረዋል ማለት ነው። እንጨርስ በቃ። ይሄን እኮ እሺ እንግዲህ ያው እዚህ ጋር ፈተና አስቀምጠናታል። መጀመሪያ የምንገጥመው ስቶቭን ነው። ኢኮ 60 በ60 መጀመሪያ እንዳሳየናችሁ 60 በ60 ኢኮ ነው። ይሄ በጣም አሪፍ የሚባል ብራንድ ነው። ብዙ ጊዜ አሁን ከስተመር የሚጠይቀን ጥያቄ አለ። ለምንድነው ይሄ ገመድ ብቻውን የሚመጣው ለምን ሶኬት አይኖረውም የሚል ኮምፕሌን ይቀርባል። ምክንያቱም ደግሞ እዚህ ጋር የምንጠቀመው ግድግዳ ስለማይታወቅ ነው። ባለ 3 ከሆነ ራሳችን ባለ 3 ገዝተን እንደገና ደግሞ ባለ 2 ከሆነ ባለ 2 ገዝተን ራሳችን በቀላሉ መግጠም የምንችለው ነገር ስለሆነ ነው። በተጨማሪ ደግሞ ገመዱን ማስረዘም ከፈለግን በቀላሉ አስረዝመን እንድንጠቀሙም ነው ይሄ ፍሪ እንትን የመጣው ማለት ነው። ያለ ምንም ሶኬት የመጣው ለዛ ነው። እዚህ ጋር እንትን አለ፣ ፖዚቲቭ አለ፣ ኔጌቲቭ አለ። ይሄ ደግሞ እንትን ነው፣ ግራውንድ ነው። ይሄንን እንደዚህ አድርገን በቀላሉ ማሰር እንችላለን ማለት ነው። ይሄንኛው ሶኬታችን ነው፣ እዚህ ጋር የሚገባው ነው። ነቅለን እናስተካክለዋለን ማለት ነው። ይሄ ፖዚቲቭ ቻርጅ ነው። ይሄ ደግሞ ኔጌቲቭ ወይም ደግሞ ውሃ የሚባለው ነው። ይሄ እሳት ነው በተለምዶ። ይሄ ደግሞ ግራውንድ ነው ማለት ነው። ስለዚህ ብዙ ጊዜ ሁለት መሰኪያ ስለሚመጣ ሁለቱም ፖዚቲቭ እና ኔጌቲቭን ነው የምንሰካው ማለት ነው። ይሄ ግራውንዱ እዚህ ላይ አይሰካም ማለት ነው። እዚህ ላይ አይሰካም። ግራውንዱ ያው ግራውንድ ስለሆነ ብቻ ተቆርጣ የምትቀመጥ የምትስተካከለች። ያው እንግዲህ ገጣጥመን ጨርሰናል። አሁን ቼክ እናደርገዋለን። እቺኛው ፓርት ማለት የታችኛዋ ነች እቺ። ስለዚህ የታችኛዋን ቼክ እናደርገዋለን። ሙቀቱ መጥቷል ማለት ነው። እቺኛዋ ደግሞ ማለት የላይኛዋ ነች እቺ። እቺኛዋንም እንደዚሁ ቼክ አድርገን ሙቀቱ መምጣቱን እናረጋግጣለን በእጃችን። ከዛ በኋላ ደግሞ የሲሊንደሮቹን ቼክ የምናደርገው እንደዚህ ነው። ስፓርኮቹን ቼክ እናደርጋለን። ያ ማለት ኤሌክትሪክ ሲስተሙ ከላይ ሙሉ ለሙሉ ይሰራል ማለት ነው። በተጨማሪ ደግሞ እዚች ጋር የታችኛውን ቤት ነው ቼክ የምናደርገው። እነዚህ ፓትራዎቻችን ናቸው ሁለቱ። በተጨማሪ ይሄ ደግሞ ግሪል ማድረጊያችን ነው። ይሄ ደግሞ ሮስተር መስሪያችን ነው። ይሄንን አውጥተን
ሻውን ያው እንደምታዩት በቀላል መንገድ ፓኬጁን ሪሙቭ አድርገናል። ብዙ ጊዜ እነዚህን ነገሮች ቦታ ካለን ብናስቀምጣቸው ይመከራል። ምክንያቱም ሌላ ጊዜ በምንቀይር ሰዓት በቀላሉ ሪሙቭ ለማድረግ ስለሚጠቅም በጣም አድቫንቴጅ አላቸው ማለት ነው። አሁን ለምታዩት አንተም ብለን ጨርሰናል። ሴራሚክ ከሆነ ቤታችን እንደዚህ ፍላት ከሆነ ብናስቀምጠው በጣም አሪፍ ነው። የሚመከረውም እንደዛ ነው። ግን ሴራሚክ ካልሆነ ጣውላ ገዝተን በጣውላ ላይ ባላንስ የሆነ ጣውላ ላይ ማስቀመጥ ይጠበቅብናል ማለት ነው። ወደ እቃው ስመጣ ደግሞ ይሄ 600 ሞዴሉ ነው። በጣም አሪፍ የሚባል ፋን ሲስተም የሆነው አሪፍ ሞዴላቸው በጣም አሪፍ የሚባሉት ፍሪጆች ናቸው። በጣም አሪፍ ነው። ሰፊ የሆነ የበረዶ ቤት አለው። ሰፊ ነው በረዶ ቤቱ። በተጨማሪ ደግሞ ቴምፐርድ ግላስ የሆነ ባለ 3 መደርደሪያ ያለው ሲሆን ታች ደግሞ ሂዩሚዲቲ ኮንትሮል ያለው የአትክልት የፍራፍሬ ማስቀመጫ አለው ማለት ነው። እንደገና ደግሞ ዲስፕሌያችንን እናገኘው እዚህ ጋር በውጭ በኩል ነው ማለት ነው። ስለዚህ በውስጥ ቴምፕሬቸሩን አድጀስት ማድረግ ከፈለግን ፊት ለፊት ላይ ነው የምናደርገው። ውስጥ ምንም የምናደርገው ነገር ስለሌለ ማለት ነው። እዚህ ጋር የወተር ዲስፔንሰር ነች የምናገኛት። ወተር ዲስፔንሰሯም ቀዝቃዛ ውሃ በዚህ በኩል ከተን እስከ 2 ሊትር ድረስ እስከ 3.5 ሊትር ድረስ የመያዝ አቅም ያለው ቀዝቃዛ ውሃ ከተን ከውጭ በኩል መጠቀም እንችላለን። ፍሪጃችንን ካስቀመጠም ከተረጋጋ በኋላ ከ3 ሰዓት በኋላ ነው የምንለኩሰው። ለዛ ነው ለኩሻ ላሳያችሁ። ጽዮን እሺ፣ አሁን ደግሞ ዋሽንግ ማሽናችንን ቦታ አዘጋጅተናል። ከዛ በኋላ እዛው ቦታ ላይ ሴታፕ እናስተካክለዋለን፣ እንገጥመዋለን ማለት ነው። እና ያው እዚህ ጋር ሶኬቱ አለ፣ እዚህ ጋር ደግሞ ቧንቧ አለ፣ እዛ ጋር ደግሞ ድሬኔጃችን ቦታ አለ፣ መስመር አለ ማለት ነው። የተዘጋጀ ቦታ የሚባለው ብዙ ጊዜ እንደዚህ ነው። እቺ ቧንቧ እዚህ ላይ ስለምናስረው ሞር ይሄ ቢሆን ሪኮመንድ ይደረጋል። እሺ በመጨረሻም እንግዲህ ዋሽንግ ማሽናችንም እዚህ ጋር ገጥመናታል። ያው የውሃ ማስገቢያው ኤሌክትሪኩ፣ እንዲሁም እዚህ ጋር ደግሞ ድሬኔጅ አለ። ያው ብዙ ጊዜ በመጨረሻ ስፒድ ነው ቼክ የምናደርገው ውሃ ከሌለ ምናልባት ውሃ የማይሰራ ከሆነ በመጨረሻ ስፒዱ ቶሎ ቼክ ማድረግ እንችላለን ማለት ነው። አሁን በመጨረሻ ስፒን ሲያደርግ ነው የምናየው።